በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ንትመየጥኪ ሀበ ዘቀዳሚ ነገርን ዘንቤ ወባሕቲ መዋዕል መጻጉዕ ገብረ መንፈስ ቅዱስ ሀበ ቤተ ክርስቲያን ከመ ይሳለም ወዘውቱ ከመ ዕስራ ወስምንቱ ለነሐሴ በመዓልት ወሶበ ቦአ ሀበ ቤተ ክርስቲያን። እንደምን ሰነበታችሁ የበትረ ጊዮርጊስ ቤተሰቦች። የእግዚአብሔር ቸርነት የቅዱስ ጊዮርጊስ አማላጅነት አይለየን። በዛሬው ዕለት ሐሙስ የሚጸለይ የሚነበብ የአባታችን የአቡነ ገብረ መንፈስ ቅዱስን ገድሉን እና ታምሩን ከዚህ እንደሚቀጥለው እናቀርባለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። ወደ ቀደመው ነገራችን እንመለስ። ከዕለታት በአንድ ቀን አባታችን ገብረ መንፈስ ቅዱስ ይሳለም ዘንድ ወደ ቤተ ክርስቲያን መጣ። ይኸውም ነሐሴ 28 ቀን ነው። ወደ ቤተ ክርስቲያንም በገባ ጊዜ መላእክት እያመሰገኑት እንደ ወንድማቸውና እንደ ወዳጃቸው በክብር ተቀበሉት። ፊቱ እንደ ፀሐይ ያበራልና በንጽሕናውም እንደ እነርሱ ነውና በክብር ስለመሰላቸው ብቻ አይደለም፣ የፍሬው አይነት ልዩ ልዩ እንደሆነ እንደ ገነት ዛፍ የሚጣፍጥ የጽድቁ ፍሬ ባዩ ጊዜ ነው እንጂ በከበረ ድንጋይ ላይ እንደተሰሩ እንደ ዕንቁ ምሰሶች በጠራ ወርቅ እንደተለበጠ ጳዜዮን እንደሚባል ዕንቁ ሆኖ ቢያዩት ነው እንጂ። እንደዚሁም ሁሉ የሥጋው ንጽሕና ያለ ኃጢአት ይታያል። ከእናቱ ማኅፀን ከወጣ ጀምሮ የኃጢአት ትቢያ ፍጹም አልነካውም። ስለዚህም መላእክት የሥራውን ባዩ ጊዜ ደስ ይላቸዋል። አስቀድመን እንደተናገርን ለአባታችን ገብረ መንፈስ ቅዱስ ክብር ምስጋና ያቀርባሉ። በሌሊት ብቻ አይደለም፣ የአብርሃም የይስሐቅ የያዕቆብ የዕረፍት በዓል በሚከበርበት ቀንም ነው እንጂ። አባታችን ገብረ መንፈስ ቅዱስ ወደ ቤተ ክርስቲያን በገባ ጊዜ መላእክት እልል አሉ። በስውር አይደለም፣ የሰሙ ሁሉ እስኪደነገጡ ድረስ በግልጽ ነው እንጂ። ጌታችን ወደ ሰማይ ባረገ ጊዜ መላእክት እያመሰገኑ እንደተቀበሉት አባታችንንም እንዲህ በምስጋና ተቀበሉት። ወልድ በአብ ቀኝ በተቀመጠ ጊዜ በአርያም ደስታ እንደተደረገ አባታችን ገብረ መንፈስ ቅዱስ ሆይ ክብርን አበዛ፣ በሥራ ሁሉ ክርስቶስን መሰልከው። መላእክት ክርስቶስን እንደሚያመሰግኑት አንተንም ያመሰግኑሃል፣ እንደሚያከብሩት ያከብሩሃል፣ እንደሚታዘዙለትም ይታዘዙልሃል። ኪሩቤል በሰረገላ እንደሚሸከሙት አንተንም በክንፋቸው እንደ ሕፃናት ይሸከሙሃል። አባታችን ገብረ መንፈስ ቅዱስ ሆይ ከሰው ወገን እንዳንተ ማን ነው? በክብር ከመላእክት ጋር ተካከልክ። አንተ በፈቃድህ የተጋደልክ አይደለም፣ እግዚአብሔር ከእናትህ ማኅፀን መረጠህ እንጂ። እኔም የገድልህን ዜና ሰምቼ የተሸከመች ማኅፀን ንዕድ ክብርት ናት፣ ያሳደጉ ጡቶች የተመሰገኑ ናቸው ላለው ንዑድ ክቡር የሚሆን የአባታችን የገብረ መንፈስ ቅዱስ የገድሉን ዜና ወደ መናገር እንመለስ። አባታችን ከልቡ የወደው ወደ ነበረ ወደ አባ ዮሐንስ እንደ ልማዱ ለአራተኛ ጊዜ መጣ። እንደ ሐዋርያት መልካምን ነገር ተናገረው። ትምህርቱንም በሰማ ጊዜ አባ ዮሐንስ አባታችንን ከሥራው ሁሉ የሚበልጠው ምንድን ነው አለው። አባታችንም የሙሽራው የክርስቶስን መምጣት ተስፋ አድርገህ ንጽሐ ሥጋን ገንዘብ አድርግ አለው። ንጽሐ ሥጋን ገንዘብ ያደረገ በሥራው ሁሉ እንደ ሰረገላ ይሆንለታል፣ መንፈስ ቅዱስም ዘወትር ከእርሱ አይለይም አለው። አባታችን ገብረ መንፈስ ቅዱስም ለአባ ዮሐንስ ብዙ ነገር አስረዳው። ብፁዓዊ አባታችንም ከእርሱ ከተለየ በኋላ በደዌ ሥጋ የተያዘ አንድ በሽተኛ ወደ አባ ዮሐንስ ቤት መጣ። በጸሎቱ ይፈውሰው ዘንድ ለመነው። አባቴ ሆይ በጀ በለኝ፣ እጅግ ተጨንቅ ያለውና ዜና ገድልህን ሰምቼ ወደ አንተ መጣው። ከዚህ ጽኑ በሽታዬ በጸሎቱ ይምረኝ ዘንድ እግዚአብሔርን ለምንልኝ፣ ሰውነቴ ፈጽሞ ቆስሏልና አለው። ያም በሽተኛ የመጣበት አገር የ2 ቀን መንገድ ያህል የራቀ ነበርና አባ ዮሐንስም ይህን በሰማ ጊዜ በሽታው ጽኑ ስለሆነ ከሩቅ አገርም ስለመጣ ፈጽሞ አዘነለት። ድህነት ሽቶ ወደ እኔ የመጣ ይህም በሽተኛ ምን አድርገዋለሁ? ይህም ሁሉ ማድረግ የማይቻለኝ ኃጢአተኛ ነኝና አለ። ወንጌላዊ ዮሐንስ እግዚአብሔር የሚፈሩትንና ፈቃዱን የሚያደርጉትን እንጂ ኃጥአንን አይሰማቸውም እንዳለ የገዳም ኮከብ አባ ዮሐንስ ይህንን ተናግሮ የጻድቅ ሰው ጸሎት ግዳጅ ትፈጽማለችና አባታችን ገብረ መንፈስ ቅዱስ ከቆመበት ቦታ ባስተኛው ከደዌው ይፈወሳል፣ ፈጽሞም ይድናል አለ። ይህን ካሰበ በኋላ ያ በሽተኛ ወዳለበት ሄዶ ወደዚህ ና ብሎ ጠራው። ያም በሽተኛ ተነሳ፣ በእግሩ መሄድ አይችልም ነበር።
ሰውነቱም ሽባ ሆኖ ነበርና አባታችን ገብረ መንፈስ ቅዱስ ወደ ቆመበት ቦታ ይዞት ወሰደው። አባ ዮሐንስም በሽተኛውን እዚህ ቦታ ተኛ አለው። እንዳዘዘው ተኛ። ካደረበት በሽታም ጽናት የተነሳ ተንከባለለ። አባ ዮሐንስም እግዚአብሔር በጻድቁ አባታችን በገብረ መንፈስ ቅዱስ ጸሎት ይማርህ አለው። የከበረ ልዩ አባት ገብረ መንፈስ ቅዱስ በዚህ ቦታ ጸልየዋልና አባ ዮሐንስ እንዲህ ባለ ጊዜ ዳነ፣ ከደዌውም ተፈወሰ። ተነስቶም በእግሩ ቆሞ መላ ሰውነቱ ሁሉ ምንም በሽታ እንዳልነካው ሆነ። ገዳማዊ አባ ዮሐንስ ስለ ወዳጁ ስለ ገብረ መንፈስ ቅዱስ እግዚአብሔር ያደረገውን ድንቅ ታምር አይቶ ደስ አለው። አባ ዮሐንስም ከበሽታው የዳነው ሰው እግዚአብሔር በአባታችን በገብረ መንፈስ ቅዱስ ልመና ዳነህ አለው። ከበሽታው የዳነ ያም ሰው ደስ እያለው ወደ ሀገሩ ተመለሰ። እርሱን ያዩት ሁሉ ማን አዳነህ አሉት። እርሱም አባ ዮሐንስ በጸሎቱ አዳነኝ አላቸው። ያም ሰው በጸሎቱ እንዳዳነው አባታችን ገብረ መንፈስ ቅዱስን አላወቀውም። ስለዚህ ለሰው ሁሉ አባ ዮሐንስ ገዳማዊ አዳነኝ እያለ ተናገረ። ወንድሞቼ እግዚአብሔር ለወዳጆቹ ድንቅ ነገርን እንደሚያደርግ ለአባታችን ከፍ ያለ ስምንም እንደሰጠው እዩ። ያም የዳነው ሰው ወደ ንግድ፣ ወደ እርሻ፣ ልብ ወደ ወደደው ቦታ ሁሉ ይሄድ ነበር። ድህነትን ባለሟልነትን አግኝቷልና በላዩ ላይ ምንም በሽታ አልነበረበትም። ያየው ሰው ሁሉ እስኪደነቅ ድረስ ጽኑ አርበኛ ሆነ እንጂ። ንዑድ ክቡር አባታችን ገብረ መንፈስ ቅዱስ ልዩ ልዩ ታምራትን አደረገ። ይህን ታምር እርሱ ብቻ የሚያደርግ አይደለም፣ በቅዱሳኑ ላይ የእግዚአብሔር ድንቅ ሥራ ይገለጻል እንጂ። ነቢዩ ዳዊት በምድር ላይ እግዚአብሔር የሠራውን ድንቅ ነገር ታዩ ዘንድ ኑ እንዳለ በእውነት ልዩ ልዩ ድንቅ ታምራትን አንድ ሰዓት በቆመበት ቦታ ያደረገውን አዲስ ነገር አየን። በዚህችም በእግሩ መሄድ የማይችል በሽተኛን አዳነ። ከዳነ በኋላ ግን ሮጠ፣ ተሽቀዳደመ። አባታችን አንደበቱ የሚጣፍጥ እውነተኛ መምህር ነው። ሥራውም እንደ ዕጣን መዓዛ ደስ የሚያሰኝ ነው። መዓዛ ግሉም ለኢትዮጵያ መብራት ሆናት። እርሱ እውነተኛ የጽድቅ ፀሐይ ነውና ደም ግባቱም እንደ ንጋት ኮከብ ያበራል። ንዑድ ክቡር ከሚሆን ከአባታችን ገብረ መንፈስ ቅዱስ ሥራዎች ጥቂት እንናገር። ሥራውን ጠንቅቀን መናገር የምንችል አይደለም። ከክብሩ ከዜናው ጥቂት እንናገራለን እንጂ ገድሉን የሚሰሙ ሰዎች ተስፋን ያገኙ ዘንድ ገድሉን ትሩፋቱን ለሚሰማ ሰው ብዙ ጥቅም አለውና። ከአባታችን አቡነ ገብረ መንፈስ ቅዱስ ረድኤትን በረከትን ያሳትፈን፣ ለእኛም ፈጥኖ ይድረስልን፣ በአማላጅነቱ አይለየን ለዘላለሙ አሜን። ተአምሪሁ ለአቡነ ገብረ መንፈስ ቅዱስ ጸሎቱ ወበረከቱ ያህሉ ምስለ ኩልነ ሕዝበ ክርስቲያን ወምስለ ሀገሪትነ ኢትዮጵያ ለዓለመ ዓለም አሜን። አባታችን ገብረ መንፈስ ቅዱስ ያደረገው ታምሪህ ነው። ጸሎቱና በረከቱ በገዳማችን እንዲሁም በአገራችን በኢትዮጵያ ይህንንም ገድልና ታምር በምንሰማ ሁሉ ለዘላለሙ ጸንቶ ይኑር አሜን። የቀትር ጋኔን የያዛት አንዲት ሴት ነበረች። በየ3 ቀን የሚጥላት ነበር። እስከ 3 ዓመት እየተሰቃየች ኖረች። ከ3 ዓመት በኋላ ወደ አንድ ታላቅ መንፈሳዊ ካህን ሄደች። ሄዳም የምድንበትን ምክንያት ንገረኝ፣ የቀትር ጋኔን ይዞ እየጣለ ያሰቃየኛልና አለችው። ያም ታላቅ ካህን እኔ ያለ እግዚአብሔር ፈቃድ ጋኔን ማውጣት አይቻለኝም፣ ነገር ግን ድንቅ ተአምር የሚያደርግ የአባታችን የገብረ መንፈስ ቅዱስን መታሰቢያ ዝክር አድርጊ፣ እርሶ ያድንሻል። ይኸውም በዓሉም መጋቢት 5 ቀን ነው ብሎ መከራት። ያችም ሴት ደስ እያላት ሄዳ ለባሏ ነገረችው። ባለቤቷም ይህን ሰምቶ የማዳን ምልክት ቢያሳየኝ ጥማድ በሬን እሰጣለሁ፣ መታሰቢያውን ዝክሩንም አደርጋለሁ አለ። በዛችም ሌሊት አባታችን ገብረ መንፈስ ቅዱስ መጥቶ ባጠገቧ ቆሞ ያንን ጋኔን አንተ ርኩስ መንፈስ ከእርሷ ተለይተህ ውጣ፣ በእኔ ቃል ኪዳን አምናለችና አለው። ጋኔኑም በእርሷና በባሏ መካከል ይኖር ነበር። አባታችንን ፈጥኖ ተነስቶ በመብረቅ መታው። ሁለቱም ባልና ሚስት ግን ደነገጡ። ተነስተውም ወደ ደጅ ወጡ። ያን ጋኔን ወድቆ አገኙት። ሁለመናው በእሳት የተለበለበ ግንድ ይመስል ነበር። ፊቱም ዝንጀሮ ይመስል ነበር። የሀገሩ ሰዎች እስኪሰሙ ድረስ አሰምተው ጮኹ። የሀገሩም ሰዎች ጮኸቱን ሰምተው ተሰበሰቡ። ይህን ድንቅ ታምር አይተው ፈጽመው አደነቁ። በለኩትም ጊዜ ቁመቱ 4 ክንድ ከስንዝር ሆነ፣ ጎኑም 2 ክንድ ያህል ሆነ። በማግስቱም ወደ ገደል ሊጥሉት ወደ 40 ጎልማሶች መጥተው ጎተቱት፣ አልቻሉትም። ዳግመኛ የአገሩ ሰዎች ከልጆች ከሴቶች ጋር ሆነው ጎተቱት፣ አልቻሉትም።
ጋኔኑ የወጣላት ያቺ በሽተኛ ሴት ግን 3 ጊዜ በአባታችን በገብረ መንፈስ ቅዱስ ጸሎት አንተ ጋኔን ተነስ ብላ ብቻዋን ገመዱን ይዛ ጎተተችው። ከዛ የነበሩ ሰዎች ሁሉ እያደነቁ ተከትሏት ብቻዋን ጎትታ ወስዳ ወደ ገደል ጣለችው። አባታችን ገብረ መንፈስ ቅዱስ ይህን ድንቅ ታምራት አደረገ። የአባታችን የገብረ መንፈስ ቅዱስ ጸሎቱና በረከቱ በሕዝበ ክርስቲያኑ ላይ ለዘላለሙ ጸንቶ ይኑር አሜን። ይህን ካደረገ ከአባታችን ከአቡነ ገብረ መንፈስ ቅዱስ ረድኤትን በረከትን ያሳትፈን። በታምራቱ በድንቅ አድራጊነቱ ለሁላችንም መልካሙን ነገር ያድርግልን። አገራችንን ኢትዮጵያ እንደ ቀድሞው ቃል ኪዳኑን አሳስቦ ያስምርልን። እኛንም ወደ እውነት ጎዳና ወደ በጎነት ይመልሰን። ጣዕሙን ፍቅሩን በልቦናችን ያሳድርብን ለዘላለሙ አሜን።